በተለይ አልማ ከዩኒሴፍ ጋር በመተባበር ድቦ ተንታ ጤና ጣቢያ ላይ ትልቅ የሆነ የእናቶች ማቆያ ግንባታ የተገነባበት ሂደት አለ። ይሄንን ባጭር ቀን ውስጥ ጨርሰን ለማህበረሰባችን በይፋ የምናስረክብበት ሁኔታ ይኖራል። ከዚህም ባለፈ በተለይ ድቦ ጤና ጣቢያ በወረዳው ባልማ በጀት ራሱን ችሎ የእናቶች ማቆያ ግንባታ በመገንባት ረገድ ከፍተኛ አስተዋጽኦ እየተደረገ ያለበት ሁኔታ አለ ማለት ይቻላል ነው። ከዚህ በተጨማሪ በተለይ ከግብዓት አኳያ ማህበረሰቡ ባንድም በተለያየ ሁኔታ በተለይ ማህበረሰቡን በጤናው ዘርፍ አርክተነዋል፣ ተደራሽ ሆነናል፣ ደርሰንለታል ማለት የሚቻል ግብዓት በተገቢው መንገድና በተመጣጣኝ ለማህበረሰቡ ማድረስ ይቻላል። ሳርምዶ ወረዳ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን አስተዳደር ስር ከሚገኙ 17 የገጠር ወረዳዎች መካከል አንዱ ሲሆን የወረዳው ዋና ከተማም መርጦ ለማርያም ነው። ወረዳው ከዞኑ ደብረ ማርቆስ ከተማ በ192 ኪሎ ሜትር እና ከክልሉ ርዕሰ ከተማ ባህር ዳር በ185 ኪሎ ሜትር እንዲሁም ከኢትዮጵያ ዋና ከተማ ከአዲስ አበባ በ365 ኪሎ ሜትር ርቀት ላይ ይገኛል። ወረዳው በምስራቅ ደቡብ ወሎ ዞን፣ በምዕራብ ጎንቻ ሶነሲ፣ በሰሜን ደቡብ ጎንደር ዞንና በደቡብ ደግሞ የናርጅና ወረዳዎች ያዋስኑታል። ወረዳው የለውጡ መንግስት መምጣቱን ተከትሎ በጤና፣ በግብርና፣ በትምህርት፣ በንጹህ መጠጥ ውሃ፣ በእንስሳት ሀብት ልማት ዘርፍና በሌሎችም ተግባራት ላይ ሰፊ የልማት ስራዎችና ትሩፋቶችን ሲያከናውን ቆይቷል። ወረዳው ከ2013 ዓ.ም ጀምሮ በ5 ዓመት ውስጥ የመንግስት የልማት ስራዎች በጤናው ዘርፍ በሪፎርም ትግበራ፣ በጤና መሰረተ ልማት፣ በጤና መድን አገልግሎት አሰጣጥና በሌሎችም የጤናና ተያያዥ ስራዎች ላይ ዘርፈ ብዙ ተግባራትን ሲያከናውን መቆየቱን የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ
አቶ ገበያው ተመስገን ተናግረዋል። ከለውጡ መንግስት አኳያ በጤናው ዘርፍ በርካታ የሆኑ አዳዲስ ኢኒሼቲቮች የተከናወኑበት ሁኔታ አለ። ይህን በመከናወኑ በተለይ በጤናው ዘርፍ ምርታዊ የሆነ ለውጥ ማምጣት የተቻለበትም ሂደት አለ። ከዚህ አኳያ በተለይ ከኒው ኢኒሼቲቭ ስራዎች አኳያ አንደኛውና ዋናው ከመሰረተ ልማት ስራዎች አኳያ ነው። እንግዲህ ከመሰረተ ልማት ስራዎች አኳያ በ5 ዓመት ቆይታችን ወይም ጉዟችን በተለይ በኢዛና ጤና ጣቢያ የጤና ተቋማት ከዚህ በፊት ከ20 ሺህ በላይ የማህበረሰብ ክፍል አገልግሎት የሚሰጥበት ጤና ተቋማት ግንባታ የለውም ነበር። መንግስት ቆራጥ በመሆን ድፍር በማለት በቂ የሆነ በጀት በመደብ በተለይ የኢዛና ጤና ጣቢያ ግንባታ አጠናቀን ወደ ስራ የገባንበት ሂደት አለ። ከዚህም ጎን ለጎን በተለይ ጤና ተቋማት ተገብተው የዛ የሚመደቡ ባለሙያዎች ምቹ የሆነ የስራ ቦታ መፈጠር መቻል አለበት። ከዚህም አኳያ በተለይ ኢዛና አካባቢ የሚሰሩ ባለሙያዎች ምቹ የሆነ የመኖሪያ ቤት ከመገንባት አኳያ ሰፊ ስራ በመስራት ለባለሙያዎችና ለህዝቡ የተረከበበትና ወደ ስራ የተገባበት ሂደት አለ። ኃላፊው አክለውም ለጤናው ዘርፍ ስኬታማነት ከመንግስት መደበኛ በጀት በተጨማሪም የአጋር ድርጅቶች ሚና እጅግ ከፍተኛ እንደሆነና በጤና መሰረተ ልማት ዘርፍ ላይ ከፍተኛ ድጋፍ እያደረጉ እንደሚገኝም አስረድተዋል። ያስተኝቶ የህፃናት አስተኝቶ ማከሚያ ክፍል ስላለ እሱን በተሻለ መልኩ ተደራሽ ያደረግንበት ሁኔታ አለ። ከዚህም ባለፈ በርካታ ፍሪጆችን በማምጣት በርካታ ትላልቅ ግብዓቶችን ለጤና ጣቢያዎች በመስጠት ደረጃ በርካታ አጋር ድርጅቶች ከጎናችን ሆነው እያገዙ ያሉበት ሁኔታ አለ። ይህንም ተጠናክሮ ይቀጥላል ብለን ነው የምናስብ። በተለይ አልማ ከዩኒሴፍ ጋር በመተባበር ድቦ ተንታ ጤና ጣቢያ ላይ ትልቅ የሆነ የእናቶች ማቆያ ግንባታ የተገነባበትም ሂደት አለ። ይህንን በአጭር ቀን ውስጥ ጨርሰን ለማህበረሰባችን በይፋ የምናስረክብበት ሁኔታ ይኖራል። ከዚህም ባለፈ በተለይ ድቦ ጤና ጣቢያ በወረዳው ባልማ በጀት ራሱን ችሎ የእናቶች ማቆያ ግንባታ በመገንባት ረገድ ከፍተኛ አስተዋጽኦ እየተደረገ ያለበት ሁኔታ አለ።